መጽሐፍ ቅዱስ ላይ ቲቶ 3:3 ላይ እንደሚናገረው ቃሉ ምንድነው የሚለው? ቀደም ሲል እኛ ራሳችን ማስተዋል የጎደለን የማንታዘዝ የታለልን ለተለያየ ምኞትና ምቶት ባሪያ የሆንን የተገዛን ነበርን። እየተጣላን እርስ በርስ እየተጠላላን በክፋትና በምቀኝነት እንኖር ነበር ይላል። ቲቶ ላይ የተጻፈው ይሄ ነው። ግን አሁንም ምቀኞች ነን፣ እርስ በእርስ የምንጠላላ ምቀኞች፣ ጥሩ ነገር የማይመቸን ሰው ወንጌል ሲናገር፣ እውነት ሲናገር፣ ጥሩ ነገር ሲያደርግ የማንወድ ሰዎች አለን። ነገር ግን እዚህ ላይ እግዚአብሔር እድል ፋንታ ከሰጠ ሰው ወንጌል ሲናገር፣ እውነት ሲናገር ሼር ላይ ኮፒ ሊንክ ማድረግ ጥሩ ሆኖ ሳለ ለዘረኝነት፣ ለምቀኝነት፣ ለተለያየ ነገር እግዚአብሔርን ለማያስደስት ነገር ዋጋ ከፍለን በአንድ ቀን ሰዎችን ላይክ እያደረግ ሼር እያደረግ በመቶ ሺዎች በሚሊዮኖች ተከታይ እንዲኖራቸው እናረጋለን። ያ እውነት ነው። ዳቢሎስ ምድር ገዢ ነው። ዓለም የዳቢሎስ እንደሆነች ይታወቃል። ከዳቢሎስ ጋር ያልተመደባችሁ ሰዎች ይሄንን አካውንት ኮፒ ሊንክ፣ ሼር፣ ላይክ፣ ፎሎ አርጉ። ከዛ ቀጥሎ ምንድን ነው የሚለው? 4 ላይ ነገር ግን የአዳኛችን የእግዚአብሔር ቸርነትና ፍቅር በተገለጠ ጊዜ ስላደረግነው የጽድቅ ስራ ሳይሆን ከምሕረቱ የተነሳ አዳነን ይላል። እኛ የጽድቅ ስራ ስለሰራን አይደለም እግዚአብሔር ያዳነን፣ ከምሕረቱ የተነሳ ነው። ስለዚህ ከምሕረቱ የተነሳ ድነን ሳለ እቺ እስትንፋስ ኡፍ የምንላትን በፈለገ ጊዜ እግዚአብሔር ማቋረጡን እያወቅ መጽሐፍ ቅዱስ ሰማይና ምድር ያልፋሉ የሚለውን እያየን አንድ ቀን ሰዎችን በቪዲዮ በጥሩ ፎቶ መንገድ ላይ አይተን ማታ የምናጣ ጠዋት ደግመን የማናይ ዓለም ውስጥ ሆነን ጥሩ ነገርን፣ መንገድን፣ እውነትን መከተልና ይሄንን የሚናገሩ ሰዎችን መርዳት በጣም ጥሩ ነው። ስለዚህ ኮፒ ሊንክ፣ ላይክ፣ ፎሎ ማድረግን አትዘንጉ። ዛሬ ብዙ ቪዲዮ ላኩ። መልካም ቀን ይሁንላችሁ።